በመጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 28 ላይ የምናገኘው አንድ የእግዚአብሔር ቃል አለ። ሳኦል አስቸጋሪ ሁኔታ ውስጥ ጭንቀት ውስጥ ይወድቃል። ከገባበት አስጨናቂ ችግር የተነሳ መፍትሄን የፈለገበት መንገድ ፍጹም እግዚአብሔርን የሚያስቆጣና በእግዚአብሔር የተጠላ ነገር ያደረገው። ምክንያቱም የገባበት ችግር አጣብቂኙ አስቸኳይ ስለነበረበት እግዚአብሔርን ለመነ፣ ነቢያትን ጠየቀ፣ በጸሎት በህልም እግዚአብሔር እንዲያሳየው መፍትሄን እንዲሰጠው ፈለገ። እግዚአብሔር ግን በሰዓቱ ዝም ነበር ያለው። ምንም አይነት ምላሽን አልሰጠውም። ስለዚህ ምንም ነገር ምላሽን ሊሰጠው ባልቻለ ጊዜ ሳኦል አንድ ትልቅ ጥፋትን ያጠፋል። እግዚአብሔር አስቀድሞ አጥፋልኝ፣ ፈጽሞ ከምድሬ ላይ አጥፋቸው ብሎ ወደ ነገረው ወደ ጨለማው ዓለም አገልጋዮች፣ ጠንቋዮች፣ ሙታን ጠሪዎች፣ የጨለማውን ዓለም ወደሚያገለግሉ ሰዎች ፊቱን አዞረ። በዚህም ደግሞ እግዚአብሔር በሳኦል ላይ እጅግ ይቆጣል። ሰዎች አስጨናቂ ሁኔታ ውስጥ ሲወድቁ፣ በአስጨናቂ ነገር ውስጥ ሲሆኑ እግዚአብሔር አጥብቆ የሚጠላውና የሚከለክለውን ነገር ወይም ያስጠነቀቃቸውን ነገር ተላልፈው ይገኛሉ። በአንደኛ ሳሙኤል ምዕራፍ 28 ላይ የምናገኘው አንድ ታሪክ አለ። ሳሙኤል የፊልስጤም ጦር ከቦት በነበረበት ጊዜ፣ እጅግ አስጨናቂ ሁኔታ ውስጥ ወድቆ በነበረበት ጊዜ፣ ምን ሊያደርግ እንደተገባው ባላወቀም ጊዜ ወደ እግዚአብሔር ቢጸልይም እግዚአብሔር በህልምም ሆነ በካህናትም ወይም በነቢያት አማካኝነት ሊመልስለት አልፈለገም። ስለዚህ ሳኦል ተስፋ መቁረጥ ውስጥ ይገባል። እግዚአብሔር ስላልመለሰለት፣ እግዚአብሔር ዝም ስላለው ሳኦል ምን አደረገ? እግዚአብሔር ፍጹም ወደሚጠላው ወደ ጨለማው ዓለም መናፍስት ፊቱን አዞረ። መፍትሄን ከዚያ ለማግኘት ሞከረ። ወደ ሙታን ጠሪ ሴት በመሄድ ሳሙኤልን እንድታስነሳለት ነበር ያደረገው። ስለዚህም እግዚአብሔር በዛ ነገር በጣም እንደተቆጣው የምናየው ሳሙኤል ከተነሳ በኋላ የተናገረው ለሳኦል የነገረው ነገ አንተና ልጆች በዚህ ትሆናላችሁ አለው። ምን ማለቱ ነው? በንጋታው ሳኦልና ልጆቹ እንደሚሞቱ ትንቢታዊ ቃልን ነበረ የተናገረው። ስለዚህ እግዚአብሔርን በብዙ አስቆጥቶ ነበር። አጥፋልኝ ወዳለው እግዚአብሔር ወደማይወደው ወደ መናፍስት ጣሪዎችና ወደ መናፍስት አገልጋዮች ስፍራ ነበረ ሳኦል የተጓዘው። ለምን? አስቸጋሪ ሁኔታ ውስጥ ስለነበረ፣ ተከቦ ስለነበረ፣ ጭንቅ ውስጥ ስለነበረ፣ እግዚአብሔርም ሊመልስለት ስላልወደደ፣ እግዚአብሔርም ዝም ስላለው ሳኦል ይህንን መፍትሄ ነው ብሎ ያሰበውን ነገር ለማድረግ የተሳሳተ መንገድን መርጧል። ዛሬ ላይም ተደጋጋሚ የምናየው ነገር እንደዚህ ያለውን ነገር ነው። ሳኦል ሲጨንቀው እንዳደረገው አይነት ነገር ነው። ሰዎች ለጊዜያዊ መፍትሄ ብለው ጊዜያዊ ነገርን ለማግኘት ብቻ ብለው የእግዚአብሔርን ሐሳብ ወይም እግዚአብሔር ወደሚጠላው አይነት የህይወት ልምምድ ውስጥ ወይም እግዚአብሔር ወደሚጠላው አይነት መንገድ ውስጥ ይገባሉ። እግዚአብሔርን ያስቆጡታል። ወደ ህይወታቸው ከባባድ የሆኑ እርግማንን፣ ከባባድ የሆኑ ጥፋቶችን ያመጣሉ። ከእግዚአብሔር ቃል እስኪመጣ፣ ከእግዚአብሔር መፍትሄን እስኪመጣ ለመጠበቅ ፈቃደኛ አይደሉምና ወደ ህይወታቸው ታላላቅ የሆኑ እርግማንን ያመጣሉ። ለጊዜው ደስ ብሏቸው የሚኖሩበትን ነገር ብቻ ለማግኘት ስለሚፈልጉ ቀስ በቀስ ከእግዚአብሔር ህልውና ይርቃሉ። ሊመጣ ያለውን ዓለም፣ ሰማያዊን ዓለም እየረሱ ምድራዊ ምቾታቸውን ብቻ ስለሚፈልጉ የጊዜውን ብቻ መልእክት፣ የጊዜውን ብቻ የሚያልፉበትን አሳሳች የሆኑ መፍትሄዎችን ብቻ እየጠበቁ ስለሚራመዱ ልባቸው ከእግዚአብሔር እየራቀ ይመጣል። ለሰማያዊው ነገር እየደነደነ ለምድራዊ ነገር ብቻ ልባቸው ክፍት እየሆነ ይመጣል። ምድራዊ መፍትሄን ብቻ ይፈልጋሉ። እግዚአብሔር መለሰ አልመለሰላቸው ጥያቄያቸው አይደለም። እነሱ የሚፈልጉትን ብቻ፣ በጊዜው የሚሆንላቸው ነገር ብቻ ይከተላሉ፣ ይፈልጋሉ። መጨረሻቸው ደግሞ ጥፋት እንደሚሆን፣ እስካልተመለሱ ድረስ እርግማን በቤታቸው እንደሚመጣ፣ በእነሱም በልጆቻቸውም በልጅ ልጆቻቸውም ጭምር የሚመጣ ብዙ እርግማንን እንደሚጠሩ የሳኦል ታሪክ ያስተምረናል። ስለዚህ ከማንኛውም ነገር ራሳችንን እንድንጠብቅ፣ ራሳችንን እንድንገዛ፣ እግዚአብሔር ብቻ እረፍት ያለው መፍትሄ እስኪመጣ ድረስ የእግዚአብሔርን ድምፅ ብቻ መከተልና መጠበቅ እንደሚኖርብን ነው። አለበለዚያ ግን ልናገኘው የሚያስብነው በአቋራጭ ልንይዘውም የፈለግናቸው ነገሮች በሕይወታችን ላይ እርግማን እንደሚያመጡና ሳንይዛቸውም ሳናገኛቸውም ጊዜያዊ መፍትሄን እንኳን ሳንቀበል በፊት አስቀድሞ ልንጠፋ
እንደምንችል የምንማርበት የመጽሐፍ ቅዱስ ክፍል ነው። ስለዚህ ወደ እግዚአብሔር ልንመለስ ያስፈልጋል። ትኩረታችንን ሁሉ በላይ በሰማይ ባሉት ነገሮች ላይ ብቻ እንድናደርግ፣ ልምምዳችንም ሊመጣ ካለው ዓለም ጋር የተስማማ እንዲሆን ራሳችንን እንድናስለምድ፣ በእግዚአብሔር ፊት የእግዚአብሔርን ሐሳብና የእግዚአብሔርን ድምፅ መጠበቅ እንዲሆንልን ያስፈልገናል። እግዚአብሔር አምላክን በምሕረቱ ባለጸጋ ነውና ይምረናል፣ ይጠብቀናል። ወደ ተናገረን ወደ ገባልን